ትፈተኛለሽ። ዛሬ ባይሆን ነገ ራስሽን በማትጠብቂው ፈተና ውስጥ ታገኛለሽ። እዚህ ምድር ላይ ብቻሽን የቀረሽ እስከሚመስልሽ ድረስ ሰዎች ይገፉሻል፣ ህይወት ይከዳሻል፣ አቅም ያንስሻል። ብቻሽን የቀረሽ ይመስልሻል። መኖርን ቁቅልሽ ሆነብሻል። ላፍታ የሚያልፍ አይመስልሽም። ፈተና ከአራቱም አቅጣጫ አንቺን ለመጣል ይመጣል። ደስታሽ ሁሉ ታሪክ ሆኖ ሲቀየር ትመለከቻለሽ። ሀዘን ይሰብርሻል። የተስፋ ትርጉሙ እንደ ጉንበኖ ሲሄድ ይታይሻል። ግን በምንም ሁኔታ ውስጥ ብትሆኚ ያንቺ ጌታ በፍጹም አይተውሽም። ያነሳሻል፣ ዳግም ይደግፍሻል፣ ይክስሻል፣ ዳግም ያነቃሻል። ከችግሮችሽ በላይ እንድትበሪ ክንፍ ይሆንሻል። የማሸነፍን ኃይል አብዝቶ ይለግስሻል። ካሰብሽበት ሁሉ ትደርሻለሽ። ያንን ሀዘንና እንባም ትረሻዋለሽ። ደስታ ህይወትሽ ላይ ሲመላለስ ትመለከቻለሽ። ስለዚህ በሁኔታዎች ሁሉ ልብሽ ቢደማ መቼም ቢሆን ግን ተስፋ እንዳትቆርጭ። ምክንያቱም አዛኙ ጌታሽ ከአንቺ ጋር ነው። አስፈላጊ በሆነ መንገድ ሰጣችኋለሁ። አሁን እናንተ አመናችሁም አላመናችሁ ዳይሬክት ሞርኒንግ ዳይሬክት አንድ ወንጀለኛን የመተባበር ስራ ነው እያደረጋችሁ ያላችሁት። ይሄም ማለት ደግሞ አንድ እህታችን ተገላ እንስሳ ይመስል ሰው ቤት ውስጥ ተጥላ ስለተገኘች እህታችን ነው እያወራችሁ ያሉት። ይሄ ማለት ደግሞ በገዛ እጃችሁ ማንም ሳይጠይቃችሁ ማንም ሳይመረምራችሁ መታችሁ እጃችሁን እንደሰጣችሁ ነው እማሰው። አስጨርሰኝ። ይሄ ማለት ደግሞ አልፎም ተርፎ በተለይ አንተ እቤቴ ውስጥ ካሜራ እንዳለ የምታውቁትን ነገር ለእኔ መናገራችሁ ዲቴል ስለ ልጅቷ መፍራት ባለብኝ መንገድ ገንዘብ እንድልክ ለማስፈራራት እየሞከራችሁ ነበር። ይሄ ማለት ደግሞ አስጨርሰኝ። ያለምንም መልስ ያለምንም ሌላ በቃ ማለት ምንም አይነት አተካሩ ሳያስፈልገን እኛ ባለን ማስረጃ እናንተ ይዛችሁት የመጣችሁት ፋይል ብቻ እስኪጣራ ማረፍ ወዳለባችሁ ቦታ ትሄዳላችሁ። አሁን ብራዘር አቁም። በቃ እዚህ ውስጥ ምንም ነገር የለውበት ማለት እኔ እንደዚህ የምንሰራው ስራችን ውስጥ አልነበር እንዴ? ምን አይደለም። እኔ እሱ አንዳንድ ቦታዎች አብረን ሲለኝ ስለሚሄድ ነው። እንዴት አንዳንድ ቦታዎች ነው ሲለምን? ለምሳሌ አሁን እንደዚህ ሪስክ ያላቸው ቦታዎች፣ እንደዚህ የሚያስፈሩ ቦታዎች እና እንደዚህ ትልልቅ እንትኖች ሲላክ ዴሊቨር ሲደረግ እኔ አብሬው ነው የሚሄደው እና አሪፍ ብርም ገጫ ያለው ምናምን ስላለኝ እኔ በዚህ ነገር ላይ አውጡኝ። የሚያስፈራ ቦታ ወይም ደግሞ ነገር ምጠይቅም ብቻ እንትን በላይ ምጠይ የሆነ እኔ አሁን እየጠየኩ ያለው የሚያስፈራና ከአቅም በላይ የሆነበት ቦታ ሲኖር ነው አንተን ይዞ ከሚሄደው። እንደዛ ነው። ስለዚህ ህጋዊ ጋዜጠኛ ቤት አንድ ህጋዊ ጋዜጠኛ ቢሮ መምጣት አስፈርቶ በቃ እኔ ከዚህ ውስጥ አስወጡኝ። በቃ ምንድን ነው አስወጡኝ። በቃ እኔ ምንም አውቀው ነገር የለም። እንደፈለግክ ወጥተህ የምትገባበት ቢሮ ነው ይመስለን። እኛ አንተ ያሻህን ተናግረህ ወይም ደግሞ ያሻህን ከአንተ አስቀምጠህ የምትወጣበት ቦታ ነው ይመስለን። እንደዛ እኮ አይደለም። መጀመሪያ ስለምትሄድበት ቦታ ጠንቅቀህ ማወቅ ነበረብህ። አሁን ከመጣ በኋላ ነፃ አሁን አትሁን፣ ህግ መርምረው ተገቢ በሆነ መንገድ የሚለቅ ይሆናል። እኔ ንጹህ ከሆን ከአንተ ላይ የምፈልገው ምንም አይነት በቀል ሆነ ጥላቻ የለኝም። አንተ ልጅ ሪስክ ያለው ቦታ ነው ብለህ ሌላ ሰው አደራጅተህ እስከ መምጣት ደረጃ የደረስክበት ምክንያት ምንድን ነው? ይሄ ቢሮ የሚያስፈራ ነው ወይንስ የላከች ልጅ ወንጀለኛ ሰው ጋር ነው ምልክ ብላ ነው? ለምንድን ነው ታዲያ? እንዴ መሀል ከተማ ላይ እኮ ነው ያለው። እኔ የመጣሁበት ራቅ ያለ ቦታ ስለሆነ ሁለቱ ናችሁ ሂዱ ስላለች ወደ ገጠር አይደለም የተላከው፣ ወደ ጫካ አይደለም የተላከው፣ ወደ መሀል ከተማ። ለዛውም ደግሞ አንድ ህንፃ ላይ የተላከ ሰው የተላከው ቦታም እንግዲህ መኖሪያ ቤት ሳይሆን ቢሮ እንደሆነ የምታውቀው ቦታ ላይ እንዴት ነው አስፈሪ ሊሆን ይችላል? አይሁን እኔ አላውቅም። የምታውቀው እሷ ነች። ሁለቱ ናችሁ ሂዱ ካለች እንግዲህ አሁን ለእኔ ስፔሲፊክ ያለውን ነገር ትነግረኛለህ ወይንስ ምንድን ነው የምነግርህ? አሁን ቅድም እስካሁን የነገርኩህ ነገር እኮ ልጅቷ የነገርኩህ አይደለም። እኔ ምንም የማውቀው ነገር የለም። ልጅቷ የት ነው ያለችው? እኔ የማውቀው ነገር የለም። እንዴት ነው የማታውቀው? እቃ ኬት ቤት አለ የተቀበልከው? እቃ ኬት ነው የተቀበልከው? እቃ ኬት ነው የተቀበልከው? እቃ ኬት ነው የተቀበልከው? መጀመሪያ ቁጭ ብለህ በስነ ስርዓት እቃ ኬት ነው የተቀበልከው? ልጅቷ የት ነው ያለችው? የትኛዋ ልጅ ነው? ስለምን ልጅ እቃ የሰጠች ልጅ የት ነው ያለችው? እየነገርኩህ ነው። እኔ መልእክተኛ ነኝ እያልኩ
ታዲያ በንፋስ ቤት ስትች እቃውን የሰጠች ልጅ ፋይሉን አድርስለት ለአቤል ያለች የት ነው ያለችው? የት እንዳለች እኔ በምን አውቃለሁ? እኔ አራሽ ነኝ፣ መልእክተኛ ነኝ። ስልክ ተደውሎ አርሱ የተባለ አስወጡትና ተገቢ ነው። አስወጡት